ሄሎ ሄኖክ ነህ? አዎ ነኝ። ማን ልበል? እኛ ድርጅት ኢንተርቪው አድርገህ እንጠራሃለን ብለን ነበር አይደል? የስ አዎ። አልተሳካም። ሌላ የተሻሉ ሰዎችን ቀጥረናል። ምን? በምን ምክንያት? ይቅርታ፣ አሁን ስብሰባ እየገባው ነው። ምን አይነት ጣጣ ነው? ቆይ አንተ መቼ ነው ግን የምትሻሻለው? ይቅርታ አረፈርኳ። ቢያንስ የጠየቅኩልህ ከልኝ ማርፈድ አይደለም መቅበትም ትችላለህ። ምን ብሩ ነው? የጓደኛዬ ልደቷ ዛሬ ነው። እየጠበቁኝ ስለሆነ አሁን በልብር ውስጥ የለኝም። ምን ደፋር ትቀልዳለህ እንዴ? ቆይ አንቺ ትንሽ እንኳን ታዝኝልኝ። ማለት የራሴን ቢዝነስ እንደከሰርኩ ታውቂያለሽ። ተቀጥሮ ለመስራት ምን ያህል እየለፋው እንደሆነ ታውቂያለሽ። ቢያንስ ፊቴን እንኳን አይተሻት ትረጂኝ። እኔ ሰው ነኝ። ፊትህና ልብህን አይቶ የሚረዳ ፈጣሪ ብቻ ነው። የኔና አንቺ ስጋዊ ፍላጎት ለማሟላት ብዬ ፈጣሪና ነፍሴ እንደጎደው ስላሳይሽኝ አመሰግናለሁ። የስ አሁን የምፈልገውን አግኝቻለሁ። ማለት የኔ ማጣትና መቃጠል የሚያስደስትሽ? እጣን እንዲሸት መቃጠል አለበት። ሰውም ለመለወጥ መፈተን አለበት። የምን ፈተና? በተለያየ ምክንያት የመቀበል እንድትለወጥና እንድትማርበት ስለምፈልግ ነው እንጂ ካንተ ሌላ ምንም ፈልጌ አይደለም። ደግሞ ምንም ጓደኛ ምናምን ብሎ ነገር የለም። እያንዳንዱን ብለነጋችን አስቀምጨዋለሁ። እንዴ ይሄ ሁሉ